አግብቶ የመጀመሪያ ሌሊት አለች አይደለም ከእንቅልፍ ስትነሳ ያቺ የመጀመሪያው ፈተና አዛጋናት የሚጀምረው በተለይ ሰራተኛ ከሌላቸው አጋዥ ከሌላቸው ይርባል ቁርስ ትፈልጋለች ቁርስ ትፈልጋለች ሁለታችሁ ናችሁ ትፈልጉት ነው ይርባላ ቁርሱም አይስራው በትዳር ህግ ቁርስ መስራት የማን ኃላፊነት ነው ቁርስ የመስራት ትዳር በነገራችን ላይ እንደዚህ በኃላፊነት የሚገመጥ አይደለም አይ ሚን አሁን ነገር ስትፈልገኝ እኮ ነው ስለ ተጨባጩ እንድናወራ ወንድሜ አንድ እውነት ልንገርህ ትዳር ውስጥ ፕሮቴክተርን አንተ ነህ ወንድ ነህ ቦርደርህን ማስጠበቅ ሚስትህን መንከባከብ ለሚስትህ ማዘን ገብቶሃል አይደለም እንዲያነ ወንድ አለ ወይ ያለችኝ አንዷ እህቴ የሆነ ቦታ ላይ ስፖርት ልሰራ ለማዋኘት እየሮጥኩኝ ይቅርታ ሶሻል ሚዲያ ላይ አቃለው አይደለም አንተ መታወራ አይነት ሰው ግን አለ እንዴ ያለችኝ ያንን አለ አልኩት እንዴት አለች ያው ነው አንቺም እናት ነሽ አይደለም የወለድሽው ልጅ ምን አይነት ባል ይሆናል ብለሽ ታስቢያለሽ አከተለያየን ምክንያቱም ለምን እንደሆነ ታውቃለህ አይደለም ይኸውልህ በትዳር ውስጥ በእንደዚህ ልመልስልህ በቁርስና በምሳ አይገለጽም ቁርስ ስለሰራህ ሚስት አትሆንም ቁርጥህን ወቅ ቁርስ ስለሰራልሽ እኛ ሀገር አለ ሴት ወንዶች ምና የተበላሸ ማይንድ ትክክለኛ ያልሆነ ማለት ነው እንትን ምንድነው አብሲት ጥለህ ሊጥ ስላቦካ ባልነትህ ማዕረጉ የባል ነው ሰማህ እሷ ውጪ ወላ ልብሷ ለብሷ ገጭ ብላ 11 ሰዓት ላይ መታ ፔፔ አርጋ ስለገባች ባል አትሆንም ሚስት ናት መጀመሪያ ማዕረጉ ላይ እንስማማ የሚና መደበላለቅ ይባላል እሺ ማዕረጉ በምን ሚና የሚሰጥ ነው ለምሳሌ አሁን እንትን ሲባል ማዕረጉ ራሱ እኮ የሚሰጠው በሆነ አይነት ሚና ስለሆነ በሆነ አይነት ሚና አይደለም ፈጣሪ ሲፈጥር ወንድም ባል አርጎ አስቀመጠ አንድ ሴት ምንድነው ያደረገው ሚስት እናት ባል ምንድነው አባት ነው አክሰፕት ዲስ ይሄን ስትፈልግ በሞኝነት በል ስትፈልግ እየደበረህም በል ውሃም ጠጣበት ይሄን ተቀበል በምንም ተአምር ባል ሚስት መሆን አይችልም ሚስት ባል መሆን አትችልም የሚና መደበላለቅ በቃ አለቀ ለባልሽ ቁርስ ስለሰራሽ እሱ አልጋ ላይ ተኝቶ ስለበላ ያንቺ የሚስትነት ማዕረግ የሚናቅ አይደለም ሚስት ተኝታ አንተ ሄደ ቁርስ ኩክ አርጋ አምጥተ ስለሰጣት የባልነት ሚና አይናቅም ፈርስት ኦፍ ኦል ይውል ትዳር ውስጥ ከተገባ በኋላ መነሳት የሌለባቸው ጥያቄዎች ታቡ ከቻሉ በእስልምና ሐራም መደረግ ያለባቸው ነገሮች በኔ ማይ ቪው ባንተን እንዳትወስዱት ሚን ያልኩት ምንድነው ውድድር እሱ ለምን እንዲህ ያረጋል እሷ ለምን እንዲህ ታረጋል እሱ ምን ስለሆነ እሷ ምን ስለሆነ ትዳር ውስጥ የተጋባችሁት ለዛ አይደለም በመጀመሪያ ጀራ ለስሜት ነው ያገባው ስሜትህን እሷም ለስሜት ከዛ በኋላ ለአጋርነት አብሮ ለመኖር ለመተቃቀፍ አይደል ጥሩ ልጅ ለማግኘት በቤተሰባዊ እዝነት ውስጥ ኢንጆይም እያረክ ልጅም እያገኘ የፈጣሪን መንገድ ኤክሰርሳይዝ ለማድረግ ነው ይሄ ውድድር የሚባለውና ትዳር ውስጥ እንደዚህ ነው እንደዚህ ለውድድር አይደለም ፈርስት ኦፍ ኦል ይሄ ስልጣን የሚባለው ለኔ ግን ያለ መሰልጠን ነው ምለው ያመጣብን በሽታ ዌስተርን ፊልም ጉግል ሶሻል ሚዲያ በቃ ሴት ልጅ እናት ናት ወንድ ልጅ የፈለገ ያህል ቢሄድ የእናትን ማዕረግ ማግኘት አይችልም በቃ 4 ነጥብ